ማለዳ ከመኝታችሁ ሳትነሱ እነዚህን 3 የመጽሐፍ ቅዱስ ጥቅሶች በማንበብ ቀናችሁን ጀምሩ። በማለዳ የእግዚአብሔርን ቃል ማንበብ ፍጹም ሰላምና እረፍት ስለሚሰጠን በየዕለቱ በመኝታችሁ ሆናችሁ እነዚህን 3 የመጽሐፍ ቅዱስ ክፍል አንብቧቸው። መዝሙር 63 በመኝታዬ አስብሃለሁ፣ ሌሊቱንም ሁሉ ስላንተ አሰላስላለሁ። ረዳቴ ነህና በክንፎች ስር ተጠልዬ በደስታ ዘምራለሁ። ነፍሴ አንተን የሙጥኝ ብላለች፣ ቀኝ እጅም ደግፋ ይዛኛለች። ሰቆቀ ኤርምያስ ምዕራፍ 3 ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው። እግዚአብሔር ዕድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ። እግዚአብሔርን በተስፋ ለሚጠባበቁት ለምትሻው ነፍስ መልካም ነው። መዝሙር 90 በማለዳ ምሕረትን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። መከራ ባሳየን ዘመን ፈንታ፣ ክፉንም ባየንባቸው ዘመኖች ፈንታ ደስ ይለናል። ባሪያዎችህና ሥራህን ልጆቻቸውንም ምራ። የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንም ሥራ በላያችን አቅና። ይህን ቪዲዮ ሴቭ ያድርጉ። በእግዚአብሔር የምታምኑ ኮመንት ላይ አሜን ብላችሁ ጻፉ። ሌሎች ጋር እንዲደርስ ሼር ያድርጉ።